በስፓርታከስ ተከታታይ ፊልም ላይ ያሉ የአልጋ ላይ ትዕይንቶች እውነት ናቸው ወይስ ውሸት? እንዴትስ ተቀረጹ? ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ በሲኒማው ዓለም ታሪክ ውስጥ እጅግ አወዛጋቢ፣ ግልጽና ደፋር የሆኑ የአልጋ ላይ ጨዋታ ትዕይንቶችን በይፋ ያሳየውና ዓለምን ጉድ ስላስባለው ስለ ስፓርታከስ ተከታታይ ፊልም ነው የምናወራው። ይህ ፊልም እጅግ አሰቃቂ የሆኑ የሰይፍ ፍልሚያዎችን፣ ደምና ግድያዎችን ብቻ ሳይሆን የጥንቷን ሮም የቅንጦትና የስሜት ጥማት የሚያሳዩ በርካታ የአልጋ ላይ ትዕይንቶች በግልጽ አሳይቷል። ይህንን ፊልም የተመለከተ ማንኛውም ሰው በአእምሮ ውስጥ የሚመላለስ አንድ ትልቅ ጥያቄ አለ። ይህ የአልጋ ላይ ትዕይንት የተቀነባበረ ነው ወይስ እውነተኛ ነው? ተዋናዮቹ በእርግጥ በካሜራ ፊት ያንን እያደረጉ ነበር ወይስ ከጀርባ የተደበቀ ሌላ የሆሊውድ አስማት አለ? ዛሬ ባሉን ጥቂት ደቂቃዎች ውስጥ ዝርዝር መረጃዎችን ልናጋራችሁ መጥተናል። እናንተ ብቻ እንደተለመደው ቻናሉን ሰብስክራይብ እንዲሁም ቪዲዮን ላይክ በማድረግ ጀምሩ። በተጨማሪም ከፊልሙ በስተጀርባ ያሉትን ሚስጥሮች፣ ተዋናዮች የተጋፈጡትን እውነታና የቴክኖሎጂው እንዴት ስራውን ወደ እውነታ እንደቀየረው ሙሉ መረጃውንም ይዘንላችሁ ቀርበናል። እናንተ ብቻ እስከ መጨረሻው ድረስ አብራችሁን ቆዩ። በስፓርታከስ ፊልም ላይ ያየናቸው ግልጽ የሆኑ የአልጋ ላይ ጨዋታ ትዕይንቶች ሙሉ በሙሉ ወይም 100% የፈጠራና የትወና ስራዎች እንጂ እውነተኛ የአልጋ ላይ ጨዋታ ግንኙነቶች አይደሉም። በሆሊውድ ሕግና ስነ ምግባር መሰረት በዋና ዋና የቴሌቪዥን ጣቢያዎች ለምሳሌ ፊልሙን ያስተላለፈው ስታርስ ቻናል ላይ የሚታዩ ፊልሞች ትክክለኛ የአልጋ ላይ ጨዋታ ፊልሞች እንደዚህ አይነት ፊልሞች ካልሆኑ በስተቀር እውነተኛ የፍቅር ግንኙነት ወይም የአልጋ ላይ ጨዋታ ያላቸውን መቅረጽ በሕግ የተከለከለ ነው። ነገር ግን ትዕይንቶቹ እጅግ ተፈጥሯዊና እውነተኛ መስለው ስለቀረቡ ተመልካችን ማሳመን ችለዋል። ታዲያ ይህን ያክል እውነተኛ እንዲመስል እንዴት ሊያደርጉት ቻሉ? ሚስጥሩ ያለው ኢንቲሜሲ ኮኦርዲኔሽን ወይም የቅርብ ግንኙነት አስተባባሪዎች በሚባሉት ባለሙያዎችና በተዋናዮች ጥንቃቄ የተሞላበት ዝግጅት ላይ ነው። እነዚህን ትዕይንቶች ለመቅረጽ የተጠቀሙባቸው 5 ዋና ዋና ሚስጥራዊ መንገዶች የሚከተሉት ናቸው። አንደኛው የልዩ ልብሶች አጠቃቀም። ተዋናዮች በፊልሙ ላይ ሙሉ በሙሉ ራቁታቸውን የሆኑ ቢመስልም በካሜራ የማይታዩ ልዩ የሰውነት ቀለም ያላቸው የውስጥ ሱሪዎችንና መሸፈኛዎችን ይጠቀማሉ። ወንዶቹ የወንድነት ብልታቸውን የሚሸፍን ጠባብ ሶክ ወይም ፖች የሚመስል ነገር የሚያደርጉ ሲሆን ሴቶቹ ደግሞ ከቆዳቸው ቀለም ጋር የሚመሳሰል የፕላስተር አይነት መሸፈኛ ይጠቀማሉ። ስለዚህ በተዋናዮች አካል ላይ ቀጥተኛ የቆዳ ንክኪ አይኖርም ማለት ነው። ሁለተኛው ደግሞ የኮሪዮግራፊና የካሜራ አንግል። ልክ እንደ ሰይፍ ፍልሚያ ሁሉ የአልጋ ላይ ጨዋታ ትዕይንቶችም አስቀድመው በጥናት የታቀዱ እንቅስቃሴዎች ናቸው። ተዋናዮች የት ጋር እንደሚነካኩ፣ እንዴት እንደሚተነፍሱና ጭንቅላታቸውን ወዴት እንደሚያዞሩ አስቀድመው በደቂቃና በሰከንድ ይሰላል። ካሜራው ደግሞ ትክክለኛውን አንግል በመምረጥ የሌሉትን ነገሮች ያሉ አስመስሎ ያሳያል። እነዚህ ትዕይንቶች በሚቀረጹበት ጊዜ በስቱዲዮ ውስጥ የሚገኙት በጣም አስፈላጊ የሆኑ ጥቂት ሰዎች ብቻ ናቸው። እነዚህም ለምሳሌ ዳይሬክተሩ፣ የካሜራ ባለሙያውና የግንኙነት አስተባባሪው ብቻ ይቀራሉ። ሌላው ሰራተኛ በሙሉ ከክፍሉ ይወጣል። ይህ የሚደረገው ተዋናዮቹ ነፃነት እንዲሰማቸውና ደህንነታቸው የተጠበቀ እንዲሆን ነው። አራተኛው ደግሞ የኮምፒውተር እገዛ ተጽዕኖዎች። በስፓርታከስ ፊልም ላይ ግሪን ስክሪን በሰፊው ጥቅም ላይ ውሏል። አንዳንድ ጊዜ የተዋናዮቹ አካል በኮምፒውተር ግራፊክስ አማካኝነት ይስተካከላል። ለምሳሌ የጡት ወይም የሌላ የሰውነት ክፍል ቅርጾች ይበልጥ ግልጽ ለማድረግ ወይም በሰዎች ብዛት የሚደረጉ የአልጋ ላይ ጨዋታ ድግሶችን ለመፍጠር የኮምፒውተር ቴክኖሎጂ ከፍተኛ እገዛ አድርጓል። ታዲያ እነዚህ ተዋናዮች እነዚህን ትዕይንቶች ሲቀርጹ ምን ይሰማቸው ነበር? ብዙዎች በሰጡት ቃለ መጠይቅ ላይ እንደተናገሩት እነዚህን ትዕይንቶች መቅረጽ ፍቅር ከመስራት ይልቅ ከባድ ስፖርታዊ እንቅስቃሴ የመስራት ያክል አድካሚ እንደነበርም ገልጸዋል። በፊልሙ ላይ ሉክሪሺያ ሆና የተወነችው ታዋቂዋ ተዋናይ ሉሲ ላውስ በአንድ ወቅት እንዲህ ብላ ነበር። ሰዎች ስክሪን ላይ ሲያዩት በጣም የሞቀና የፍቅር ስሜት ያለበት ይመስላቸዋል። ነገር ግን ከጀርባው ያለው እውነታ በጣም አስቂኝና አድካሚ ብቻ ነው። በሰውነት ላይ ብዙ ፕላስተሮች ተለጥፈው በሰው ሰራሽ ላብ ተጠምቀ በደርዘን የሚቆጠሩ የካሜራ ባለሙያዎች እያዩ ስሜት ውስጥ መግባት በጣም ከባድ ነው በማለት ሀሳቧን የገለጸች ሲሆን
የጋርኒከስን ገጸ ባህሪ የተጫወተው ደስቲን ክሌር ትዕይንቶቹ ከመቀረጻቸው በፊት ከተዋናዮቹ ጋር ሰፊ ውይይት እንደሚደረግና በመካከላቸው ሙሉ መተማመን ካልተፈጠረ ስራው እንደማይጀመርም ተናግሯል። እንግዲህ ውድ ተመልካቾቻችን የዛሬው ዝግጅታችን የሚያሳየን የሆሊውድ ሲኒማ ጥበብ ምን ያህል የረቀቀ መሆኑን ነው። ስፓርታከስ በጥንቷ ሮም የነበረውን የባሪያዎች ህይወት፣ የነጻነት ትግልና የገዦቻቸውን የቅንጦትና የሞራል መበስበስ ለማሳየት የአልጋ ላይ ትዕይንቶችን እንደ አንድ ታሪክ መግለጫ መሳሪያ ተጠቅሞባቸዋል። ስክሪን ላይ የምናየው ነገር ሁሉ እውነተኛ ቢመስልም ከጀርባው ግን የተዋናዮች ከፍተኛ ጥረት፣ የቴክኖሎጂ እገዛና ጥንቃቄ የተሞላበት እቅድ ውጤት ነው። እናንተስ ስለ ስፓርታከስ ፊልም ምን ታስባላችሁ? እነዚህ የአልጋ ላይ ትዕይንቶች ለፊልሙ ውበት ሰጥተውታል ወይስ አብዝተውታል? ሀሳባችሁን ኮሜንት ላይ አስፍሩልን። እንግዲህ ቤተሰቦቻችን ዝግጅታችን በስፓርታከስ ተከታታይ ፊልም ላይ ያሉ የአልጋ ላይ ጨዋታ ትዕይንቶች እንዴት እንደሚቀረጹና እውነተኛ እንዳልሆኑ ተመልክተናል። አሁን ደግሞ በጥልቀት በመግባት ፊልሙ ሲቀረጽ የተዋናዮቹና የፊልሙ ባለሙያዎች የደበቋቸውን በካሜራ ጀርባ የተከናወኑ እጅግ አስገራሚና ሚስጥራዊ መረጃዎችን ይዘንላችሁን ቀርበናል። ከፍተኛ የሆነ የአልጋ ላይ ጨዋታ ፍላጎት ለማሳየት ከተዋናዮች ከተጠየቀው የስነ ልቦና ዝግጅት ጀምሮ በፊልሙ ስብስብ ላይ እስከተፈጠሩ እውነተኛ ፍቅሮችና ድብቅ ህጎች ድረስ ያሉትን 5 ዋና ዋና ሚስጥሮች እንመረምራለን። በስፓርታከስ ፊልም ላይ በብዛት የምናያቸው የሮማውያን መኳንንት የአልጋ ላይ ትዕይንቶች ወይም ኦርጂስ እጅግ የተዘበራረቁና በሰዎች የተጨናነቁ ይመስላሉ። ታዲያ እነዚህ በመቶዎች የሚቆጠሩ ሰዎችን የሚያዩ ትዕይንቶች እንዴት ተቀረጹ? የሚቀጠሩት ባክግራውንድ አክተርስ ወይም የበስተጀርባ ተዋናዮች ልክ እንደ ዋናዎቹ ተዋናዮች ሁሉ በጣም ጥብቅ የሆነ የአካል ብቃት ማጣሪያ ያልፋሉ። ሙሉ በሙሉ ራቁታቸውን ለመሆን ፈቃደኛ የሆኑና በጥንቷ ሮም የነበረውን የባሪያ ወይም የባለጸጋ የአካል ቅርጽ ያላቸው ሰዎች ብቻ ይመረጣሉ። ልክ እንዳደገኛ የሰይፍ ፍልሚያ ትዕይንቶች ሁሉ በአልጋ ላይ ጨዋታ ትዕይንቶችም ላይ ተዋናዮች ሴፍ ወርድ ወይም የደህንነት ቃል አላቸው። ለምሳሌ አንደኛው ተዋናይ ስሜቱ ካልተመቸው ወይም የአንደኛው ስሜት የምር መቶ ከሆነና ከተቸገረ አንዳንድ ቃላቶችን በመጠቀም ቀረጻው እንዲያቆም ማድረግ ይችላሉ። በፊልሙ ላይ ተዋናዮች በአልጋ ላይ ጨዋታ ስሜት ተራምደው በላብ ተጠምቀው ይታያሉ። ይህ እውነተኛ ላብ አይደለም። የፊልሙ መኳያ ወይም ሜካፕ ባለሙያዎች የውሃና የግሪስሊን ድብልቅ በተዋናዮች አካል ላይ ይረጩታል። ይህ ድብልቅ በካሜራ ፊት ልክ እንደ እውነተኛ የሰውነት ላብ የሚያብረቀርቅና በፍጥነት የማይደርቅ በመሆኑ ትዕይንቱን እውነተኛ ያስመስለዋል። በፊልሙ ላይ ያሉት ፍቅሮችና የአልጋ ላይ ጨዋታ ትወናዎች በሙሉ ትወና ቢሆኑም ያ ሁሉ የቅርብ ግንኙነትና ከካሜራ ጀርባ እውነተኛ የፍቅር ታሪኮችን መውለዱ አልቀረም። ለዚህ ትልቅ ምሳሌ የሚሆኑት ሊያም ማካንታየር ሁለተኛው ስፓርታከስና በፊልሙ ላይ ላውራ ሆና የተወነችውና ሃቺሰን ናቸው። ምንም እንኳን በስክሪን ላይ የነበራቸው ግንኙነት አጭር ቢሆንም ከቀረጻ ጀርባ ግን በተዋናዮች መካከል ትልቅ የስሜት ትስስር ተፈጥሮ ነበር። በተጨማሪም በፊልሙ ላይ እጅግ ጨካኝና የአልጋ ላይ ጨዋታ ወዳድ የነበሩት ገጸ ባህሪያት እንደ ክራክሰስ ወይም ባቲያተስ ያሉ ተዋናዮች ከካሜራ ጀርባ በጣም አይናፋርና ለቤተሰቦቻቸው ታማኝ የሆኑ ሰዎች ነበሩ። ተዋናዩ ጆን ሃና በአንድ ወቅት እንደተናገረው ሚስቴ ፊልሙን ስታየው እኔ መሆኔን አምና ለመቀበል ተቸግራ ነበር፣ ምክንያቱም እቤት ውስጥ በጣም የተረጋጋው ሰው ነኝ ብሏል። እንግዲህ ተመልካቾቻችን የስፓርታከስ ተከታታይ ፊልም አስደናቂ የሚያደርገው ይሄ ነው። ስክሪን ላይ የምናየው እያንዳንዱ የሰከንድ ትዕይንት ከጀርባው በመቶዎች የሚቆጠሩ ባለሙያዎችን ድካም፣ ጥብቅ ህጎችንና የቴክኖሎጂ ጥበባትን የያዘ ነው። እኛን ለማስደንገጥና በጥንቷ ሮም የነበረውን እውነታ በምናባችን ለመሳል ሲባል ተዋናዮቹ ትልቅ መስዋዕትነትን ከፍለዋል። ዛሬ ያጋራናችሁ ድብቅ መረጃዎች ለፊልሙ ያላችሁን እይታ እንዴት ቀየረው? ይበልጥ ያስገረማችሁ ሚስጥር የትኛው ነው? ሀሳባችሁን በኮሜንት መስጫው ሳጥን ላይ አስቀምጡልን። ለዛሬ ያዘጋጀንላችሁ ልዩ መረጃ ይህን ይመስል ነበር። ቪዲዮውን ላይክ በማድረግ እና ለወዳጆን በማጋራት እንዲሁም ሼር በማድረግ በቀጣይ ደግሞ የትኛውን ፊልም ድብቅ ሚስጥር እንድንመረምርላችሁ ትፈልጋላችሁ? አሁንም ሀሳባችሁን ኮሜንት ላይ አስቀምጡልን። መልካም ጊዜ